ዛሬ ጧት ስትነሳ ምን ተሰማ? እንደተነሳ ቀጥታ ቲክቶክ ሪል ነው የምታየው። ደክመዋል፣ መጽሐፍ ማንበብ አትፈልግም። ይሄ ችግር ሁላችንም ጋር ያለ ችግር ነው። ስለዚህ ይሄ ችግር ደግሞ ዶፓሚን ይባላል። ሰላም እንዴት ናችሁ? ቢል እባላለሁ። በዲጂታል ማርኬቲንግ እና በቪዲዮ ኤዲቲንግ እየሰራው የምገኝ ሰው ነኝ። እዚህ ዛሬ የምናወራው ስለ ዶፓሚን ሃይጃኪንግ ሲሆን ዶፓሚን ምንድነው የሚለውን ዛሬ በዚህ ቪዲዮ አሳያችኋለሁ። ሰው የመጀመሪያው ዶፓሚን ስንል ምንድነው? ዶፓሚን መጀመሪያ ምንድነው? ዶፓሚን ማለት ስንል ዶፓሚን የሚባል ኬሚካል አለ። ይህ ኬሚካል እኛ የሆነ ነገር ስንሰራ የሚሸልመን ሪዋርድ የሚሰጠን ነው። ያ ኬሚካል ደግሞ የሆነ ነገር ስንሰራ አጠር ያለ ነገር እኛም ብቻ መስደስተን ነገር ስንሰራ ዶፓሚን ከጭንቅላታችን ላይ ይመነጫል ማለት ነው። አዲስ ነገር ስትማር ዶፓሚን ነው። ጠንክረ ስትሰራ ዶፓሚን ይሆን። ከጓደኞቹ ጋር የተለያዩ ሪሌሽንሺፖች ምናምን ስትጀምር ዶፓሚን ይፈጠራል። አዲስ ነገር በምንሰራበት ሰዓት ለምሳሌ ቲክቶክም ልናይ እንችላለን። የዛ ሰዓት ዶፓሚን ይፈጠራል። ብቻ አይምሮአችን አዲስ ነገር የሚፈጠርና አዲስ ነገር በጊዜው የሚያይ ከሆነ ዶፓሚን ይፈጠራል ማለት ነው። ሰው ዶፓሚን ባጭሩ ይሄንን ስናይ፣ ሁለተኛው ዶፓሚን ሃይጃኪንግ የሚባሉ 3 ጉዳዮች አሉ በዚህ ስር። የመጀመሪያው ጉዳይ ፖርኖግራፊ ሲሆን ፖርኖግራፊ ውስጥ ብዙ ፍሰትና ዶፓሚን ኬሚካል ጭንቅላታችን ላይ የሚያመርተው በጣም ብዙ ነው። ይሄ በሳይንስም የተረጋገጠ ነው። አብዛኛው በጣም ብዙ ፐርሰንት የሚሆነው ዶፓሚን ከእንደዚህ አይነት ነገሮች ነው የሚመነጨው። ሳይንቲስቶች አይምሮ ስካን ሲያደርጉ ያገኙት ከፖርኖግራፊ በጣም ብዙ ፐርሰንት የሆነውን ያገኙት። እዚህ ጋር የሚፈጠረው ዶፓሚን ያ ነገር ጊዜው ካለፈ በኋላ እኛን እንደ መጸጸት እንደተለያዩ ነገሮች እኛን ዲፕሬሽን ውስጥ ያስገባናል ማለት ነው። ይሄ በጣም ክፉ የሆነ ነገርና አብዛኛው ሰው አለቅ ያለው ነገር ነው። እናም ቀላል ነገሮች ደስታ አይሰጡም። ጓደኞች ጋር መሆን ደስታ አይሰጥህም። ምግብ ጣፋጭ ብትበላ ደስታ አይሰጥህም። ሁሉም አንተ ጋር የምትሰራው ስራ ለራሱ ትርጉም አይሰጥህም። ምክንያቱም አይምሮአችን ፈጣን ስቲሙሌሽን ለምዷል። የሁለተኛው ደግሞ ቲክቶክ ስክሮሊንግ ይባላል። ይሄ ቲክቶክ ስክሮል የምናደርግበት ሁላችንም የተጠቀነበት ጠዋት በእንቅልፋችን ከተነሳን በኋላ ቲክቶክ ነው ስክሮል የምናደርገው። ወይ ዩቲዩብ ሾርት እናያለን፣ ወይ ኢንስታግራም ሪል እያየን ቀናችን እናጠፈዋለን። ከዛ ግን መጨረሻችን ምንድነው? አንዴ ሀዘን እናያለን፣ አንዴ ደስታ እናያለን፣ አንዴ የሆነ ቀልድ ነገር እያየን ሀዘኑን አናስታውሰውም፣ ቀልዱንም አናስታውሰውም። ግን በየጊዜው የምናያቸው ቪዲዮዎች ለኛ ደስታን ስለሚፈጥሩ ወይም ደግሞ አዲስ ነገርን ስለሚፈጥሩ ዶፓሚን ይፈጠራል የዛን ሰዓት ማለት ነው። ሶስተኛውም ደግሞ እንዲሁ በተመሳሳይ ደግሞ ይሄኛው ቪዲዮ እንደሆነ ይሄኛው ደግሞ እንደ ፒክቸር ነው የሚወሰደው። ለፒክቸር ብዙ ጊዜ ሪኮመንድ የምናደርገው ፒንተረስት ነው። ፒንተረስት ላይም አንዱን ስናይ ከአንዱ ፊድ ወደ አንዱ ፊድ እየሄድን ራሳችን አዲስ ፒክቸር በምናይ ጊዜ አዲስ የተለያዩ ቪዲዮዎች በምናይ ጊዜ አዲስ ዶፓሚን ይፈጠራል። ያኛው በቪዲዮ እንደሚፈጠር አንዳንድ ሰዎች ደግሞ በዚሁ በፒክቸር የተለያዩ ዶፓሚኖች ይፈጠራሉ ማለት ነው። ከዛም ግን በመጨረሻ ምን ተሰማ ምን ተረዳ ምናምን ብትሉት ራሳችሁን ብትጠይቁት ምንም የምታውቁት ምንም የተማራችሁት ነገር የለም። ጊዜያችሁን ብቻ እንዳጠፋችሁ ነው የምትረዱት። ይሄ በመጨረሻ ምን ይፈጥራል? ዶፓሚን ክራሽን ይፈጥራል። ሶስተኛው ደግሞ 5ቱ ምልክቶች ምን እንደሆኑ ላሳያችሁ። አንደኛው ብሬን ፎግ ይባላል። ጠዋት ስትነሳ ምንም ማድረግ እንዳለብህ አታውቅም። ስራ መሄድ አለብህ ኦር ክላስ መሄድ አለብህ። ምንም ማድረግ እንዳለብህ አታውቅም። ቀኑ ሙሉ እንደዛው ትውላለህ። ይሄ የፈጠረው ከዚህ በፊት የነበረው ያንተ ኖርማል ያልሆነ ባድ ሃቢቶች ናቸው። ዶፓሚን የፈጠረብህ እንደዚህ ስክሮል የምታደርጋቸው አዳዲስ ነገሮች የሚፈጥሩብህ ነው። ሁለተኛው ደግሞ ሞቲቬሽን ጠፍቷል። ያንተ ሞቲቬሽን እንዳለ ጠፍቷል። ሞቲቬሽን የሆነ ሰው ሲያወራ ትነሳለህ፣ ከዛ ከ30 ደቂቃ በኋላ ዜሮ ነህ። ይሄ ማለት ምንድነው? ምን አላማ እንዳለ ታውቃለህ፣ ግን አላማህን ለማሳካት የምትሄደው መንገድ ዴፊኒትሊ በጣም ሮንግ ነው። ሶስተኛው ሪል ላይፍ ላይ እንዳለ ያሉ ነገሮች ሰልችተዋል። ይሄ ነገር ምንድነው? ጓደኞች ሰልችተዋል፣ እነሱ ጋር ታወራም፣ ብቸኝነት ነው የሚሰማ ምናምን፣ ኤቭሪቲንግ እንዳለ ሰልችተዋል። ይሄ ሁላችንም ለሚያጋጥም ነገር ስለሆነ ታውቁታላችሁ። አራተኛው ነፃ ጊዜ ሲኖርህ በጣም ትፈራለህ። ምን ማድረግ አለብኝ ምናምን ብሎ በጣም ጭንቃል። አንዳንድ ሰው ስልኩን ሳብ አድርጎ ስክሮል ያደርጋል። ያም ስክሮሉን ሌላም ችግር እንዳለ ሆኖ አንዳንድ ሰው ደግሞ ምን ማድረግ እንዳለበት ሰው የተለያዩ ነገሮች ሊለምድ ይችላል። ግን አብዛኞቻችን እየለመድን ያለነው ባድ ሃቢቶች ስላለን ሶስተኛው ጊዜ ሲኖር እንደዚህ እኮ ጊዜ አለኝ፣ ይሄ 7 ሰዓት እኮ አለኝ፣ ይሄ 8 ሰዓት እንደዚህ ነው፣ ምን ላደርግ ነው ምናምን ብለን በጣም ነው የምንፈራው። ስለዚህ ይሄም ደግሞ ያ ዶፓሚን ያመጣብን ችግር ነው። አምስተኛውና የመጨረሻው ሚሞሪ ደክመዋል። ቀን ምን እንዳደረግኩላት ትዝ አይልም። አሁን ስታስቡት ይሄ የተለያዩ ነገሮች ይሄ በሶሻል ሚዲያ ብዙ ነገሮች ከመጡ በኋላ ስልክ ቁጥር ለራሱ መሸምደድ አቅቶናል። እውነቱን ስነግራችሁ በፊት ስልክ ቁጥር ትሸመድዱ ነበር። አሁን ግን ጭራሽ ማንም ሰው ነው የማይሸመድደው። የመጨረሻውን ነገር ወይ የመጀመሪያውን ነገር ተባብለን እናቆማለን ማለት። ይሄ ራሱ የሶሻል ሚዲያ እና የተለያዩ ነገሮች ዶፓሚናችን የፈጠረው እስካሁን የነገርኳችሁ ነገር የፈጠረው ኢፌክት ነው ማለት። አራተኛው ዶፓሚን ዲቶክስ ሲሆን ዶፓሚን ዲቶክስ ምን ማለት ነው ደግሞ ምንድነው የሚለውን ደግሞ አጠር አድርጌ ላሳያችሁ። ዶፓሚን ዲቶክስ ወይም ደግሞ ዶፓሚን ሪሴት የምንለው ሰው የሰራቸው ወይም ደግሞ ሰው ሰራሽ የምንላቸው ዶፓሚን የሚሰጡን ነገሮችን ማቆም እንዳለ። ለምሳሌ በጧት ተነስተን ቲክቶክ ስክሮል የምናደርግ ከሆነ ያንን ፓውዝ ማድረግ፣ አጫጭር ነገሮች እያየን እኛ በቀላሉ የምንደሰት ከሆነ እነዛን ነገሮች ማቆም። ይሄ
ባድ ሃቢት የምንላቸውን ነገሮች በተቻለ አቅም ማቆም። እንዴት እንጀምራለን እንዴት እናቆማለን ብላችሁ የምትጠይቁኝ ከሆነ ደግሞ አንደኛው 24 ሰዓት ሙሉ ዲቶክስ ሞክር። ዲቶክስ እያልኳችሁ ያለው ገብቷችኋል አይደለ? ይሄ ማለት የተወሰኑ ጊዜ ለማቆም መሞከር። ቲክቶክ ስክሮል ለማድረግ ማቆም፣ 20 ደቂቃ አቁማችሁ 30 ደቂቃ ወይ 45 ደቂቃ ለማቆም መሞከር። ከዛ እነዚህ ዲቶክስ የሚባሉትን ነገር ስትለምዷቸው እናንተ ጭንቅላታችሁ በቀላሉ ወይም በትንሹ ዶፓሚን መፍጠር ወይም ደግሞ የዶፓሚን ኬሚካል ያቆማል ማለት ነው። ሁለተኛው ሶሻል ሚዲያ የሚባል ነገር ከስልካችሁ አጥፉ ስላችሁ፣ ይሄ ሶሻል ሚዲያ ነው፣ ግን አጥፉ ስላችሁ ምን መሰላችሁ? ላለማየት ሞክሩ። ለምሳሌ ሶሻል ሚዲያ የምትጠቀሙበትን ፓርት መጽሐፍ ብታነቡበት፣ ሶሻል ሚዲያ የተለያዩ ጸሎቶችን እናንተ ቢውልድ ያደረጓችሁ የሚያደርጋችሁን ነገር ይሄ ባድ ሃቢት ያስተውላችኋል። የተለያዩ መጽሐፍቶች አሉ እና አቶሚክ ሃቢት፣ ሪች ዳድ ፑር ዳድ የሚሉት ብታነቧቸው ለእናንተ በጣም ጥሩ ነው። እነዚህ ባድ ሃቢታችሁን አስወጥታችሁ የተለያየ እናንተ የምትፈልጉትን ሃቢት ቢውልድ ማድረግ ትችላላችሁ ማለት ነው። እና ሁላችንም ደግሞ ሱሰኛ የሆንበት ኔትፍሊክስ ነው። ኔትፍሊክስ ባይ ዘ ዌይ ይሄ ፊልም ስናይ ምናምን ቀላል ነገር ምናምን እንዳይመስላችሁ፣ በጣም ነው የማይሆን ነገር ውስጥ ነው የሚያስገባን። ያንን ከለመድን ሌላ ነገር መጽሐፍ ማንበብ አንወድም። በቃ የተለያዩ ነገሮች በጣም ነው የሚያስጠሉን። እና ይሄን ነገር ዲቶክስ ለማድረግ የተለያዩ ነገሮች እዚህ በሳምንት በወር ምናምን እነዚህን ለማቆም መሞከር። ባንዴ አይቆምም። አዎ ሱስ ስለሆነ ቀስ የተባለ ግን ይቆማል። ይሄ ባድ ሃቢቶችን ሪሙቭ እያደረጋችሁ የተለያዩ እነዚህ እናንተ የምትፈልጓቸውን ሃቢቶች መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ይችላል። እናንተ የምትፈልጉትን ነገር ግን እነዚህ ጥሩ ሃቢት የሚባሉትን ቢውልድ ማድረግ ይኖርባቸዋል። እና ደግሞ በተጨማሪ ይሄም አብዛኛው ሰው አዲክት የሆነበት ቪዲዮ ጌም ነው። ቪዲዮ ጌም አሁን ሳን አንድሪያስ እንላለን፣ የተለያዩ ጌሞች አሉ። እነሱ ጋር አዲክሽን ሆነን ሌላ ነገር ስሩ ወይ ደግሞ መጽሐፍ አንብቡ ስንባል ምንም ነገር ማንበብ አንችልም። ስለዚህ ቪዲዮ ጌም ላይ ያለን ነገር መቀነስ፣ ይሄ ዶፓሚን ዲቶክስን እንዲያመጣ ያደርጋል። ከዛም ሪፕሌስ ሳይሆን ሪቢውልድ ስታረጋቸው እነዛን ነገሮች ለምሳሌ ሪቢውልድ ስታረጋው ፊልም ቁጭ ብለህ ኔትፍሊክስ ላይ 2 ሰዓት 3 ሰዓት ከምታሳልፍ ወታ የተወሰኑ ናቹራል ቦታዎች ወክ ማድረግ ምናምን ብታደረገው ለአንተ በጣም ጥሩ እና ትልቅ ነገር ነው። ከዛ ደግሞ ጠዋት ተነስተ ስክሮል የምታደረግበትን ተነስተ ስፖርት ስራበት። ይሄ ዶፓሚን ዲቶክስን እየተፈጠረ የተለያዩ ይሄ ባድ ሃቢቶችን እየተወክ ትመጣለህ ማለት ነው። ከዛም ደግሞ ሁላችንም ፈሪ የምንሆንበት አሁን ላይ ግን እኔ እያስተካከልኩት የመጣሁት ነገር ሰዎች ጋር ማናቃቸውን ሰዎች መተዋወቅ። ለምሳሌ በዘርፋችን የምንሰራበት ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። ማናቃቸውን ሰዎች ብንተዋወቅ ያን ሰውዬ መቼ እንደሚጠቅመን አናቅም። እዛ ፊልም ከምናይ ስክሮል ከምናደርግ የተለያዩ ባድ ሃቢቶችን ቢውልድ ከምናደርግ ሰዎች ጋር ሄደን የተለያዩ ነገሮች ኮኔክሽን ብናደርግ እና ሪሌሽንሺፓችን ብንጨምር የተሻለ ነው። በመጨረሻም ደግሞ ሁላችንም የማንችለው ነገር መጽሐፍ ማንበብ። እኔ ስገልጠው በጣም የሚያስጠላኝ በጣም መጽሐፍ ማንበብ በጣም የሆነ ለ10 ሰከንድ ምናምን አልችልም። ለምን ይሄ ዲቶክስ የሚባል ነገር እኔ ጋር አልነበረም። ዶፓሚን የሚፈጥረው ሾርት ነገሮች ነው። በጣም እየፈጠረልኝ ያለው ሾርት ነገሮች ነው። ስለዚህ ለረጅም ጊዜ ለ30 ደቂቃ ለ10 ደቂቃ ወይ ለ10 ሰከንድ ለአጭር ጊዜ መጽሐፍ ማንበብ ግን የሚሆንልኝ ሰው አልነበርኩም። አሁን ግን ትንሽ እየተሻሻልኩበት ያለው ፖይንት ቢሆን መጽሐፍ ማንበብ ነው እና እናንተም ከዚህ አይነት በመውጣት የተሻለ ዛሬውኑ የሆነ 15 ፔጅ 30 ፔጅ ለመጨረስ አትሞክሩ። ዛሬውኑ የምትችሉት 30 ሰከንድ በጣም ትንሿን ነገር ካደረጋችሁ ዛሬ 10 ደቂቃ ካነበባችሁ ዛሬ 2 ፔጅ ካነበባችሁ ነገ 2 ፔጅ። ግን እናንተ ስለማይገባችሁ ነው። ያቺ 1% በሳምንት ብዙ ነገር እንደምትይዝ የዛኔ አንብባችሁ ተረዱት። የምሬን ነው ብላችሁ በዚህ ትለወጡበታላችሁ። በቀን 40 60 ምናምን ፔጅ አታንብቡ። 2 ፔጅ ብቻ ካነበባችሁ በጣም በቂ ነው የሚሆነው። ይሄ ዶፓሚን ዲቶክስ ወይም ደግሞ ይሄ ዶፓሚን በአጭር ጊዜ አዳዲስ ነገር ስናይ የሚፈጥረውን ያስወግድልናል፣ ባድ ሃቢቶችንም ያስወግድልናል። በመጨረሻውና አምስተኛው ፓርት ዲቶክስ በመጨረሻ ጊዜ ምን ይፈጥርልናል? ጧት ስፖርት እንነሳለን። ከዛ በኋላ ባድ ሃቢቶችን ሪሙቭ አድርገን ቲክቶክ ላይ ረጅም ሰዓት ምን ስክሮል የምናደርጋቸውን ነገሮች ኔትፍሊክስ ላይ ቁጭ የምንለው ቪዲዮ ጌም ላይ ቁጭ የምንለው መጽሐፍ ሪፕሌስ እናደርግበታለን። ተኝተን የምንለውን ደግሞ ወተን ናቹራሎችን ቢያንስ የተለያዩ ሰዎች እናገኛለን፣ እነሱ ጋር ኮኔክሽን እንፈጥራለን፣ የተሻለ ሰው እንሆናለን። አይ ሆፕ ቪዲዮ እንደተመቻችሁ። ይሄ ቪዲዮ ከተመቻችሁ ሼር አድርጉት። ከዛ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። እዚህ ድረስ ካያችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እኔ ቢል ነበርኩ። ቻው።